ሩሲያና ዩክሬን ጦርነት ከጀመሩ ከ4 ዓመት በኋላ የሰማይ ላይ ውጊያ ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። ሩሲያ በኢራን የተሰሩ በሺዎች የሚቆጠሩ ሻሂድ ድሮኖችን፣ የማታለያ መሳሪያዎችንና የላቁ ሚሳኤሎችን በመጠቀም በታሪክ ትልቁን የአየር ጥቃት እያደረሰች ትገኛለች። ዩክሬን ለመከላከል በሚሊዮኖች የሚቆጠሩ ዶላሮችን በሚያወጡ መከላከያዎች ላይ ብቻ አልተደገፈችም። ይልቁንም ልዩ የሆኑ የድሮን አዳኞችን እያሰማራች ነው። እንኳን ወደ ላዛርስ ግሩፕ በሰላም መጣችሁ። በባህላዊ አየር መከላከያ ስሌት የሩሲያ ድሮኖችን ማስቆም በጣም ከባድ ነው። ሩሲያ ከ2 ዓመት በፊት ከነበረው በ20 እጥፍ የሚበልጡ የጥቃት ድሮኖችን በየቀኑ ታመርታለች። ዩክሬን 90% ያህሉን ማክሸፍ ብትችልም ለ$20,000 ድሮን ሲባል ሚሊዮን ዶላር የሚያወጡ ሚሳኤሎችን መተኮስ የጦር መሳሪያ ክምችቷን በፍጥነት ያናጋዋል። ስለዚህ የዩክሬን መፍትሄ ሊሆን የሚችለው የ$1,000 መጥለፊያ ድሮኖችን፣ ክብደታቸው አነስተኛ፣ እጅግ ፈጣንና የሩሲያን የጥቃት ማዕበል ለመከላከል የሚያስችል ርካሽ አማራጭ መፈለግ ነው። የሩሲያን ታንኮች 20% ያህሉን በመደምሰስ የሚታወቀውና $14 ቢሊዮን በላይ የጠላት ሀብትን ያወደመው ይህ የላዛርስ ግሩፕ አሁን አቅጣጫውን ቀይሯል። አሰራራቸው የተከፈለ ነው። በሜዳ ላይ ያሉ ቡድኖች አንቴናቸውን ያስተካክላሉ። አብራሪዎችና መሪዎች ደግሞ ከግንባር መስመር በመቶ ሺዎች የሚቆጠሩ ማይሎችን ርቀው በሚገኙ የመቆጣጠሪያ ማዕከላት ሆነው ድሮኖችን ይከታተላሉ። ሩሲያ ከራዳር ለማምለጥ ስትል ድሮኖቿን በዝቅተኛ ከፍታና በከፍተኛ ፍጥነት ማብረር ትጀምራለች። በዚህ ጊዜ በሰው እጅ ብቻ ድሮኑን መምታት ፈታኝ ይሆናል። እዚህ ላይ ነው ሰው ሰራሽ አስተውሎት AI ጨዋታውን የሚለውጠው። ላዛርስ ግሩፕ ስካይፎል ከተባለው ቴክኖሎጂ ኩባንያ ጋር በመተባበር የኤአይን ኢላማ ማድረጊያ ቴክኖሎጂ በፒዋን ድሮኖች ላይ ገጥመዋል። ኤአይ የጠላትን ድሮን አንዴ ካየ በኋላ የአብራሪውን ድካምና ፍጥነት በመተካት ኢላማውን ሳይስት መምታቱን ያረጋግጣል። በዘመናዊ ጦርነት ውስጥ ማሸነፍ ማለት ትልልቅ ሚሳኤሎችን መስራት ብቻ አይደለም፣ ጠላት ከሚቀይረው ስልት ቀድሞ በፍጥነት ማሰብ እንጂ። በአየር ላይ ውጊያ ላይ ኤአይ ጣልቃ መግባቱን እንዴት ታዩታላችሁ? አስተያየታችሁን ከታች ኮመንት ላይ ጻፉልን። ላይክ እና ሰብስክራይብ ማድረጋችሁን አትርሱ።